አናገኛቸው ግራመስ ሞር ላይ ፖይኖ ሁጎ ፖይኖ አሁንም ድሪብል እያደረገ ይገኛል ፖይኖ ማርቲኔሊ ወደ ኋላ እየተመለሰ ነው ማቲያስ ማኔ ክሮስ አደረገ አገኛቸው ጎል ወልቭስ ወሰወሰው ፓራላሰት አርሰናሎች ለሮማ ሪካርዶ ካላፊዮሪ አበደ ጋብሪኤል አበደ ድራማ አርሰናል ዘንድሮ ሚዜነቱ የሚመጣበት ይመስላል አርቴታ አበደ ምንም አይበደ ጆመሮ አበደ የራሱ ስህተት ነው አርቴታ ዋጋ የሚያስከፍል ነጥብ ሊጥል ነው አርቴታ ከ2-0 ሁለት እኩል ተቀይሮ የገባው ኢድሮሴ ጎል አስቆጠረ ያደነገጠ አርሰናል ተነገጡ ከባድ ውጤት ነው የጣሉት ማርቲኔሊ ምን በእርግጠኛነት በፕሪሚየር ሊጉ ዋንጫ የሚያጡበት ሂደት ነው አልተናበቡም ራያና ጋብሪኤል ማጋሌ ራሱ ላይ ኢኮኖሚ ያገባው ካላፊዮሪ አንግል ገጭቶ ነው የሚያገኘው በካላፊዮሪ አትፈርድም ይሄን እንኳን ተመልከት አንግል ገጨ መጣ ማድረግ የሚችለውን አድርገዋል ጎል ወልቭስ አርሰናል አደጋ ውስጥ አለመነጋገር ከዚህ በኋላ ዴቪድ ራያ አርሰናል በአስጊ ሁኔታ ነው ስለ ዋንጫ ምክንያቱም ማንቸስተር ሲቲ ቀጣዩን ጨዋታ ካሸነፈ 1 ነጥብ ልዩነት ብቻ ነው የሚኖራቸው 1 ስለዚህ ስለሚያገኝ አርሰናል 2 ነጥብ ልዩነት ደነገጡ የአርሰናል ደጋፊዎች ይሄ በጣም ትልቅ ውጤት ነው ጥፋቱ የማን ነው የዛሬው ዴቪድ ራያ አሁን እንደገና የአርቴታ የተጫዋች አጠቃቀም ምንም እዚህም እዛም እንደገና 93ኛው ደቂቃ ይደርሰናል አሮኮዳሬ በግራ መስመር ላይ ለሁጎ ቡዌኖ ምናልባትም ያቻነቱ አንገቡ ሁጎ ቡዌኖ መለሰ ጁሪየን ቲምበር አጠገቡ አለ መልሶ ግን ማቲያስ ማኔ አርሰናል ጉዶነ ምን አይነት አስገራሚ ጨዋታ ነው እነሆ አርሰናል አይናፋሩ የዋንጫው አይናፋር ቡድን አርሰናል አሁንም በድጋሚ ሌላኛው ለሊቨርፑል ይሄኛው ለማንቸስተር ሲቲ እነሆ ሊያስረክብ እየተንደረደረ ያለ ይመስላል ምንድነው እየሆነ ያለው አርሰናሎች ለማመን የሚከብድ ኳስ በጣም አስገራሚ ኳስ እጅግ በጣም አስገራሚ ኳስ አርሰናሎች በእጃቸው ያለውን 3 ነጥብ በግድኑ ያስረከቡት ለወልቭሶች እኔ ተቃጠልኩ እንዴ እየነገርኩ አርቴታ መርዝ ብላ እየነገርኩ ደች ናትን መርዝ ብላ ሲያስጠላ በእናት Astonishing. I've been begging this ball to just get it forward for about 20 minutes. ግልጽ እኮ ነው ኑና አግቡብኝ ትላለህ 30 ደቂቃ ሙሉ And then the young sub Tornadosi hits that so hard it's Calafiori rattles off the post comes back and hits him and ends up in the back of the net and amazing incredible what's happening here. Well, this is astonishing. ግራ መስመር ላይ የወልቭስን ጎል ያገባው ተጫዋች ነው ኳስ ያዘው ሁጎ ቡዌኖ
ክሎዝ ኮንትሮል አየሁ ግን ድሪብል ሲያደርግ አማኔ ወደ ሳጥን አሻገረ አልተግባቡም ያርሰናል ተጫዋቾች አርምስትሮንግ ጎል ሁለታቻ ሆኗል አርምስትሮንግ ወጣቱ ልጅ አርምስትሮንግ አይደለም ኦዶዚ በመጀመሪያ የፕሪሚየር ሊግ ጨዋታው 93-25 አርሰናል ይሄ ጉዳይ የተደጋገመ መሆኑን ስናነሳ ነበር ውድ ጎል ተቆጠረባቸው ልክ እንደ ኤምሬትሱ ጨዋታ ሚኬል አርቴታ በጣም በስሏል አርቴታ እኮ በቅርብ ጊዜያት አጋሮቹን እየቆጠበ ነው የሚገኘው ምክትል አሰልጣኞችን ኒኮላ ጆበር ከማን ጋር ነው ግን ቶም ኤዶዚ በመጀመሪያ የፕሪሚየር ሊግ ጨዋታው የሊጉ መሪ አርሰናል ላይ ጎል አስቆጥሯል ካላፊዮሪ ሊያድነው አልቻለም መስመር ላይ የተጨመረው ሰዓት አሁን ሊጠናቀቅ 2 ደቂቃ ብቻ ነው የሚቀረው ግን ያው በመሐከል የትሮሳር ጉዳይ ስላለ አንድ 4 ደቂቃ ብቻ ነው እድል ያለው አርሰናል ማለት ነው በ4 ደቂቃ ተጨማሪዎቹን ካየን ማጋሌሽና ዳቪድ ራያ ራያና ማጋሌሽ ስተቱ የማንም ቢሆን በዚህ ሰዓት ስተቱ የማጋሌሽ ሊሆን አይችልም የራያ ስተት ነው ይሄ ማጋሌሽማ በቦታው ነው ያለው እኮ ራያ ደግሞ አያየውም በብላይንድ ሳይዱ ነው የሚመጣበት ወይ ኳሱን ለመያዝ ወይ ፓንች ለማድረግ እርግጠኛ ካልሆንክ በስተቀር እንዴት ነው እንደዚህ አይነት ነገር የምትሰራው ራያ ስተት ነው የኔ ኳስ ነው እያለ ነው አይደል ደረቱን እየደበደበ የሚገኘው ማጋሌሽ የሱ ኳስ ነው በቦታው ነው ያለው በዚህ ላይ ደግሞ በእይታ ዴቪድ ራያ ነው ከፊት ለፊቱ ማን እንዳለ የሚያየው ቀይ ማሊያ የለበሰ ጓደኛው ነው ከፊት ያለው